ስሜ ሻማሮባ ይባላል። አሁን የምታዩት አባቴ ለኔ የሚነግረኝ የአባቴና የእናቴን የፍቅር ታሪክ ነው። በጭራሽ ዝም ማለት አልቻልኩም። ቆይ እሷ ማንኛ አለች እንዴ? አንተን ዝም ማስባል እንዳታወራ ማድረግ ጀግንነት መስሏት ነው። ሻሜን ምን ያህል እንደምወዳት እንደማፈቅራት ታውቃለህ አይደል? ኧረ በእናትህ። ሻሜ ደግሞ ጨለማ ውስጥ በነበርኩበት ሰዓት ብርሃን የሆነች። ኧረ በእናትህ ሮቢ፣ ስለ ቺኮች ለእኔ ልነግረኝ ባልሆነ እኔን ታውቀኛለህ። ቺክ የሚባል ከነጭራሹ አላ። አንተ እኮ ራስን ስለማታምን ነው ሴቶችን ማታምን አይደለም። ሴት ማለት እኮ አንተ ሞተ፣ አንተ ባሏ ሞተ፣ የቀብር ቀን እኮ ሌላ ወንድ ይዛ የምትመጣ ፍጡር ናት። ሴቶች አትበል፣ የኔ ሴቶች በል። እሺ እንዴ አንተ ለፍቅር ብለው ስንት መስዋዕት የከፈሉ የጠቆሩ የከሱ እንዴ የተከዱ የሞቱ ሴቶች አሉ እኮ። ለምንድን ነው ሁሉንም በጅምላ እኮ የሚፈርጀው? በርበሬ መላሱላ የአንዳንድ ሴት መላስማ ቦሌ ላይ ሰድበው እኮ ጉለሌ ላይ እኮ ነው የሚያቃጥለው። የኔዋ ሻማ ግን አሁን እንደምትላቸው አይነት ሴት አይደለች። ታውቃለህ፣ እናቴ ሞታ በነበረበት ሰዓት እንደዛ ጨለማ በወረሰኝ ሰዓት ብርሃን የሆነችኝ ጥሩ አፍቃሪ ነች። በዛ ላይ ደግሞ ሻሜ ፍቅረኛዬ ብቻ አይደለችም፣ የእናቴ ምትክ ነች። ጓደኛዬ፣ እኔ እያት ካላልከኝ በስተቀር እንጂ እኔ ምኗም አይታየኝ። ይኸውልህ አንተ ጨለማ ውስጥና አይንን ስለጨፈንክ ነው ምኗን የማይታይ። ምን ለማለት ፈልገህ ነው? አልገባኝም። አይገባም። ኧረ ግጥም አድርጎ ገብቶልሻል። መልስ መስጠት አልፈለግሽም እንጂ ሚጡ፣ ያስጨነቀኝን ነገር ደጋግሜ እነግርሻለሁ። የዛ የሮባ ጉዳይ ብቻ እንዳይሆን ያስጨነቀሽ? አዎ የሮባ ጉዳይ ነው ያስጨነቀኝ። ለምንድን ነው የሮባ ጉዳይ ማያስጨንቀኝ? አንቺ ልጅ በተደጋጋሚ እነግርሻለሁ፣ ስለ ወንድ ልጅ አትጨነቂ። ወንዶች ማለት አይናቸው ከሴት ልጅ ዳሌና ጭን የተሰራው ብዬ ደጋግሜ እነግርሻለሁ። በቃ እኔም ደጋግሜ እነግርሻለሁ። አንድና ሁለት ወንድ በደል አደረሰብኝ ብለሽ ሁሉንም በአንድ ላይ አትፈርጃቸው። አንቺ ደግሞ በምንም አይለዩ፣ አንድ አይነት ናቸው። ሾካኮች ናቸው። የእኔ ሮባ ግን እንደዛ አይደለም። ከልቡ ነው የሚያፈቅረኝ። እኔም በጣም አፈቅረዋለሁ። አፈቅርሻለሁ፣ ልሙትልሽ ይሉሻል ወንዶች ወደ ጨዋታው ሜዳ ከመግባታቸው በፊት። ገብተው ጨዋታውን ተጫውተው ከወጡ በኋላ ለሌላ እንደተሸጠ ተጫዋች ጀርባቸውን ይሰጡሻል። ተጠባባቂ ልሁን ብትይ እንኳን አይሰሙሽም። የኔን ሮባን ግን ከነሱ ወንዶች ጋር አልፈርጀውም። የኔን ሮባ ከኔ ምንም ፈልጎ አይደለም የሚቀርበኝ፣ ንጹህ ፍቅር ብቻ ፈልጎ ነው።
እሱም ፈጣሪ ብቻ ነው የሚያውቀው። ታያለሽ አንዴ አንሶላ ስትጋፈፉ አምጪ ብሎ ካላስጨንቀሽ ሮባን ልጠላው ልርቀው አስብና ነፍሱን ይማራትና እናቱ ያስከቡኝ አደራ አይኔ ላይ መጥቶ ድቅን ይልብኛል። አንቺ ልጅ ምንድነው የምትቀባጥሪው? ሰሞኑን ጤናማ አትመስይኝም። አንዴ አፈቅረዋለሁ፣ አንዴ እንዴት አድርጌ ልጥላው ምናምን። ምን ሆነሻል ሻማ? አላቅም፣ በቃ አላቅም። እኔ ራሴ ለራሴ ምን እንደሆንኩ አላቅም፣ ግራ ገብቶኛል። ትሰሚኛለሽ ሻማ? አሁን የተለመደ መድኃኒታችንን ወስደን ለጥ እኔ ቆንጆ እንጂ እኔ ግን ዛሬ ልቀርብ ማይታሰበውን ማይደረገውን ጠጪ እኔ ቆንጆ ጠጪ፣ ጎበዝ ጎበዝ ጠጪ። ስጠጪ ትወዷለሽ። እሺ ጠጪ። ያ ጠጪ። እሺ ውጥ በደምብ ጎበዝ ጎበዝ። ያው በቃ ጨርሻ። ቶሎ እንተኛ። አይተርፍም የኔ ውድ አይተርፍም። እጅ ጎበዝ ጎበዝ። የኔ ቆንጆ ተነስተሻል እንዴ? አሁን ምን የመሰለ ቁርስ መሰለ ሰርቼ ማበላሽ። እሺ ጥሩ ቁርስ ነው ሰርቼ ማበላሽ። ቆይ ማታ ምን ነበር ያልከኝ? ማታ ምን ብዬ ነበር? ችኮች ማለት መብራትና ውሃ በላቸው። ደስ ይላቸው ይመጣሉ፣ ደስ ይላቸው ይሄዳሉ እንዳልኩ አስታውሳለሁ። አይደለም አንተም ካልበላ የራብ አድማውን አግዛለሁ አልከኝ ነበር። ሳስበው ገባኝ፣ ሳዳምጠው ውስጥ የናለ ዘፋኝ ሀሳቤን ቀየርኳ። ሳስበው ግን በጾም ከማግዝ ለምን በጸሎት አላግዝም አልኩና 2 ሰዓት ሙሉ ተንበርክኬ ጸልዬ ልክ እንደጨረስኩ አሁን መብላት ጀምር እኮ ነው የመጣው። ይልቁንስ በበላ ይሻላል። አንተን አሁን እንደው በጸሎት የምታግዘኝ አንተ በጸብ ነው የምታግዘኝ። በጸብ ብቻ ያችን እዚህ በር ላይ ስትረግጥ ነው ውስጤ ተደብቆ ተደፍኖ የነበረው ለእሷ ያለኝ ጥላቸው ውርር ስለሚያደርግ ወዲያው ነው ለጥል ነው የምነሳው ራሱ። ቆይ አንተ ለምን አታርፍም? ስለ እሷ ልጅ ክፉ ነገር አታውራ። በቃ ተው። እወዳታለሁ፣ አፈቅራታለሁ። በዛ ላይ ደግሞ ከሷ ውጪ እኔ መኖር አልችልም ብዬ ስንቴ ልንገር እንዴ? ለምን አንተ አይገባም? ለምን አትተውም? ተዋት በቃ። እኔ እኮ መናገር ፈልጌ አይደለም፣ ግን ብድግ ብሎ ሳላስበው መላሴ ይሰድባታል። በቃ ሲያያት አይወዳትም፣ ታስጠልዋለች። እሺ ካሁን በኋላ እሷ እዚህ ቤት ስትመጣ አንተ ትወጣለህ? እሺ እወጣለሁ። ያው እግሬም እንደ መላሴ ካልገገመ እወጣለሁ። እሱ እናያለን። ምን አገባህ በኔ ህይወት? ውጣልኝ በቃ ሂድ ውጣ። አልወጣም። እንዲሁ ሳያት መላሴ አይወዳትም፣ ታስጠልዋለች። ለነገር እኔ ጥፋተኛ የማይገባኝ ቦታ ተገኝቼ ታየኛለህ። እሺ ከዚህ በኋላ የኔ እናት በጣም ይቅርታ። ይኸውልሽ ልጁ ያሟል፣ ጤነኛ አይደለም። ኧረ እባክህ እኔ ሳይኝ ነው ታዲያ እንደሚያሞት ዝም ይላል? በሽታ የሚነሳበት እኔ ሳይኝ ነው። ያው ታውቂ አይደል ሴጣን ያለበት ሰው እኮ ቄስ ነው አይደል? ጭራሽ ሴጣን ያለበትኝ የመጣሁት አይደለም። እንዴት ዝም በል ሻውን ዛበል ሲያስጠላ ደረስ ይኸውልሽ ኧረ በእናትሽ
በቃ ለዚህ ምስኪን አፍቃሪ ስትይ ይቅር በይው። እኔ እንደሆነ ነካ ስለሚያደርግ የማረባ ሰው ስለሆንኩ ነው። ካሁን በኋላ እንኳን ልሰብሽ ቀና ብዬ ራሱ አላይሽም። አዎ የኔ እናት ይሄ የማይረብ ጤነኛ አይደለም እኮ። የሚገርምሽ ሴጣን ሳይ የሚያስጨው ነገር አለበት። ከእናቱ ጋር አይስማማም፣ ከእህቱ ጋር አይስማማም፣ ከሴቶች ጋር አይስማማም። ጤነኛ አይደለም። ሁለተኛ እንደዚህ ያደርግ እባክሽ። አረባ ምንም ረባ አይደለም። ከንቱ ነኝ። ግልብ ያልኩ ገለባ በቃ ግልብ ያልኩ ብቻ ይቅርታ ይቅር በይው። እሺ አሁን ተነሱ ልንሄድበት በቃ። ይቅር ሳትይማ ወዴትም አንሄድም። ንቅንቅ አለ መልሽልኛ። ምንድነው ዝም የምትዩ? ውስጤ ካለው ፍርሃት የተነሳ ነው ልርቀው የወሰንኩት። የምን ፍርሃት ደሞ? ለወንድ ቀለል አርገሽ እርስት ትውት ማድረግ ትችያለሽ። እንዲህ እንደምታስቢው ቀላል መስሎ ከተሰማሽ በጣም ተሳስተሻል። ሁለት በጣም መወዳቸውን ወንዶች ሳጣቸው ምን ያክል ህመም እንደተሰማኝ እኔ ብቻ ነኝ የማውቀው። አሁንም እሱን እንዳላጣው ፈርቼ ነው ልርቀው የወሰንኩት። ጥሩ ዘዴ። ወንዶች ሳይቀድሙሽ ቀድመሽ ጨረቃ ላይ ጥለሻቸው መሄድ። የታባታቸው ሮቢ ግን በጣም ነው የሚያሳዝነኝ። አላቅም፣ እሱን ልርቀው ሳስብ ጭንቀት ይሰማኛል። እንዴ የምን ሙላውል ነው? ከወሰንሽ ወስኛ እንዴ። ውዷ ባለቤት ወይዘሮ ማርታ ከወራት የእስር ቤት ቆይታ በኋላ እንኳን ለቤትሽ አበቃሽ። ተሳስተሃል የኔ ውድ። በጣም ከምትወጁ ባልሽና በጣም ከናፈቀች ቆንጆ ልጅሽ ጋር እንኳን በሰላም አገናኘሽ በሚለው ይስተካከል። ነይ የኔ ቆንጆ። ወደ ውስጥ እንግባ። አይ ቆይ እስኪ ትንሽ አየሩ ደስ ብሎኝ ግቤም እኮ ናፍቆኝ። አዎ እውነትሽን ነው። እና የኔ ውድ ሚስት የወራት የእስር ቤት ቆይታሽ እንዴት ነበር? እውነቴን ነው የምልህ፣ ለጠላት አይስጠው እስር ቤት። ከእድሜ ውስጥ እኮ 6 ወር ነው የቀነሰብኝ። ግን ይሁን ምን ይደረጋል። ለእኔ ግን ጥሩ ትምህርት ቤት ሆኖኛል። አይዞሽ የኔ ቆንጆ፣ እንኳን ወጣሽልኝ። ከዚህ በኋላ ግን ምንም አይነት ስህተት አይኖርም። በጣም እኔ የምለው ሰራተኛው የት ሄዳ ነው? እንትን ባለፈው ለካ ልጠይቅሽ የመጣው ጊዜ አልነገርኩሽም እንዴ? ምኑን ነው የምትነግረኝ? የእጅ አመሏን ነው። እማትዳብሰውና እማትበረብረው ቦርሳ የላትም እኮ። ኪስ አይቀራት ቦርሳ። መከርን ሲያቅተን በቃ አባረርናት። እንዴ ፀሐይ እንደዚህ አይነት ልጅ አይደለችም። የእጅ አመልም የለባትም። በጣም ጥሩና ጸባይ ያላት ልጅ ናት። እኔ ሳቃት። አይ ማርታዬ፣ ሰው እኮ እንዳስቀመጡት አይገኝም። ተቀየረቻ። የኔ ውድ ባለቤት አንቺ እኮ ብቻ ነሽ ያልተቀየርሽው። ግን እንዴት ልትቀየር ቻለች? ለምን እንደተቀየረች እኔ ራሱ አልገባኝ። ቆይ በአንዴ እንደ ሁረር ስትቀየር ለምንድን ነው አንተ መቀየር ያቃተህ? ለምንድን ነው የማትቀየርበት? እማየውን ምክር አትምከረኝ። እሷ የተቀየረችው የማየውን የሆነ ችግር ገጥሟት ነው እንጂ መቼም ወዳ አይደል። እታገሳታለሁ። አንተ ምስኪኑ በግ ላይ ነው ታዲያ የምትቀየረው? ምን አይነት ችግር ቢያጋጥማት ነው እንደዚህ ትቀየር የቻለችው?
እማዬ ምንም አልሆንኩም። ምን ሆንኩብሽ? አይ እኔ ልጅ ላንቺ አልታወቅሽም እንጂ በጣም ነው የተለዋወጥሽው። እኔ እኮ ከስር ለመፈታት እንደዛ ስጓጓ የነበረው አንቺን ውዷንና ቆንጆዋን ልጄን ለማየት ጓጉቼ ነበር። አንቺ ግን በመፈታቴ ደስተኛ አልሆንሽም። እንዴ እማዬ ምንድን ነው የምታወሪው? እኔ በጣም ደስተኛ ነኝ። አንቺ የሌለሽበትን እነዛ 6 ወራት እንዴት እንዳሳለፍኩት እኔና ፈጣሪ ብቻ ነው የምናውቀው። እኔ እንጃ። እኔ እንግዲህ ከዚህ በላይ ጠብቄ ሊሆን ይችላል። እኔ ግን ለማንኛውም ልጄ ናፍቀሽኛል። ልጅ ነው ከአሁን በፊት ለተከሰተ እንዝላልነት ባለቤቴ ታስራለች። ከዚህ በኋላ ምንም አይነት ስህተት እንዳይከሰት። አረ በፍጹም ጋሻ አይሰራም። በጥንቃቄ እየተከታተሉ ቀን በቀን ሪፖርት እየሰራው ነው። አሳይዎታለሁ። ጥሩ። እንግዲህ ድርጅቱ በአንተ መዳፍ ስር ነው። አጥብቆ መያዝም ሆነ አላልቶ መጣል ያንተ ድርሻ ነው። በፍጹም አያስቡ ጋሼ። ይሄን ድርጅት እኮ አደራ ብለው ነው የሰጡኝ። መጣል የሚባል ነገር አይታሰብም። ጥሩ። በትክክል የምትሰራ ከሆነ ከዚህ ጎን ለጎን ሌላ ተጨማሪ ስራ ሰጣለሁ። ለዚህ ዝግጁ ነህ? አረ በጣም ዝግጁ ነኝ ማዘር። ደግሞ ሻማ እኮ ጓደኛዬ ብቻ አይደለች እህቴም ነች። ልክ ነሽ የኔ ልጅ። አየሽ፣ በመከራም ጊዜ በደስታም ጊዜ እንደዚህ አብሮ መሆን ነው ትልቁ ነገር። አዎ ደግሞ ግዴታችን ነው። ደግሞ እስኪ ለማንኛውም ልጆቼ እናንተ ተጫዋቱ። ጎረቤቶችም መፈታቴን አልሰሙም መሰለኝ። እስቲ ሄጄ እንዴት ናችሁ ልበልና ልንገራቸው። እሺ ማዘር፣ ደርሰኝ ተጫዋቻት። እሺ እሺ ተጫዋች። እሺ ማዘር። ጭራሽ ሰድብ ሳልጨርስ እንዳል በቃ ደውልኝ ከፈለክ። ሮቢ አብረን ግድ የለም ጎዳብሻለሁ። ታይ ሮቢ የኔ ኃጢአት ከተራራ የገዘፈ ኃጢአተኛና የማረባ ሴት ነኝ። እባክህ እሺ በለኝና እንዳፈቅርከኝ እንለያይ። እባክህ እሺ በለኝና ከጭንቀት ይገላል። አልችልም እኮ አልችልም። ብችል እኮ አልችልም። ግድ የለሽም። ይኸውልሽ ባይሆን ችግርሽን ንገረኝና ችግርሽን አብረን እንወጣ። የኔና ጨለማ በወረሰኝ ሰዓት እኮ አንቺ ነበርሽ አይደል? እና አሁን ጨለማ ውስጥ ድጋሚ ልከጂኝ? ይቅር የኔ እናት ነው። አልችልም። እባክህ ችግሬን ለመካፈል ከፈለክ እሺ በለኝና እንለያይ። እባክህ እሺ በለኝ ሮቢ፣ እባክህ። አልችልም የኔ እናት እባክሽ። ግድ የለም ይሄም ያልፋል እኮ የኔ እናት። አልችልም። ተይ ጎዳብሻለሁ። ተይ ጎዳለሁ። የኔ እናት ለእኔና ለአንቺ መለየት የሚባለው ቃል በጣም መጥፎ ነው። ያጠፋሁት ነገር ካለ እባክሽ ይቅርታ ጠይቃለሁ። እባክሽ የኔ እናት እባክህ በቃ አታበሳጨኝ። በቃ ተወኝ። ግዴታ ህመሜን እንድትረዳኝ ቁስሌን ማሳየት አለብኝ። አንድ ሰው በጣም ከሚወደው ፍቅረኛው የሚለየው ነገሮች ከአቅሙ በላይ ሲሆኑበት ብቻ ነው። እና እባክህ ተረዳኝና እሺ በለኝ። በቃ ተወኝ። እሺ ሻሜ፣ አልችልም። እኔ አንቺን አጥቼ መኖር አልችልም። እባክሽ አልችልም። ትችላለህ።
ምክንያቱም ግዴታክ ነው። በቃ ተወኝ እሺ። ምን አይነት ስርዓት አልበኝነት ነው አንቺ? ምን ያህልስ ብትንቂን ነው እንደዚህ ከቤት ወጥተሽ ውጭ አደርሽው? ንገሪኝ እንጂ። በቃ ማደር ፈለኩ አደርኩ እና ምን? እኔን ማሩ ነው በዚህ ያህል ደረጃ በዚህ አይነት ንቀት የምታወሪኝ? አዎ አዎ። ምንድን ነው የምሰማው? እኔ ያሳደግኳት ሻማ ነች እንደዚህ የምታወራው? የምን ጋጠ ወጥነት ነው? አባትሽ ነው እንደ በዚህ ኃይለ ቃል የምታናግሪው? ባለጌ ተት እኔ ያሳያታለሁ። አሁን ከማንና የት እንዳደርሽ ትነግሪኛለሽ። አልናገርም። የፈለግከው ነገር አድርግ፣ የፈለጋችሁትን ነገር አድርጉ። አልናገርም። አትናገሪም? አልናገርም። እንዴ ነይ ነይ፣ ያሳይሻለሁ። ነይ። እንዴ አንተ ምን እያልክ ነው? እኔ እኮ አንተ ጋር ስታደርቁ ፍቅር ፈልጋ መስሎኛል። አይደለም። አንድ ልነግረኝ ያልፈለገችው ማለት የደበቀችው ነገር አለ። ለዛ ነው እያለቀሰች እንለያይ፣ ካሁን በኋላ አንተም የራስን ህይወት ጀምር ያለች። እናንተ ምን አልካት? እኔም እንደምላት እኮ ግራ ገባኝ፣ ግራ ገብቶኛል። ይኸውልህ ጓደኛዬ አንድ ነገር ልምከር። በቃ የሄደችን ሴት መመለስ ትርፉ ልፋት ነው፣ ድካም ነው። በቃ ተዋት፣ የራሷን ላይፍ ትኑር፣ አንተም የራስን ህይወት ኑር። እንዴ ባልችለው ሞክራለሁ ማለት ይከብደኛል። አሁን እያስጨነቀኝ ያለው ነገር ሻሜ ምን እንደሚያስጨንቃት ለማወቅ ነው። የሚያስጨንቀውማ ራሷ ታውቀዋለች። ሻሜ የሆነ ነገር ሆና ነው እንጂ በዚህ ደረጃ የእናቴን ቃል ችላ እንለያይ አትለኝ። ሻሜ ምን ሆና ነው? የሆነ ነገርም ሆናለች። ልጄ ሮባ አንድና ብቸኛ ልጅ ነው። ወንድም እህት ቤተሰብ የለው። ሻማዬ እንደ መብራት ብርሃኑኝ። አደራ አደራ ልጄ አደራ። ምንም አዲስ ነገር አላገኘህም? የቤቱን አቅጣጫ ደርሼበታለሁ። አሁን የሚቀር የተከታተየ ቤቱን ማየት ብቻ ነው። መፍጠን አለብን። በእኛ መንቀራፈፍ ትናንት አድራ መታለች። አንድ ቀን አደረች ማለት ደግሞ ትደጋግመዋለች። ከዛ በኋላ መመለስ በጣም አስቸጋሪ ነው የሚሆነው። የማንም ወጠጤማ ልጄን አይነካትም። አሳየዋለሁ። ሂዳው። እሺ አላመመሽ እንዴ? ምንም አልሆንኩ። ኧረ አሞሻል። ሰውነትሽ እኮ እያተኮሰ ነው እንዴ? ምንድን ነው? ምን ሆነሽ? አሟታል። እባክህ ልጄ፣ ይኸውልህ እያተኮሳት እኮ ነው። አሟታል? ቶሎ በይ ወደ ሐኪም ቤት ነይ። አልሄድም። ለምንድን ነው የማትሄጂው? በቃ ምንም አልሆንኩም፣ አላመመኝም። አሞሻል እኮ ይኸው ትኩሳት አለሽ። ሐኪም ቤት መሄድ አለብሽ። አሞሻል እኮ ይኸው ትኩሳት አለሽ። ምንድን ነው ግን ያመማት? ለ6 ወር ልጄን ጥያት በጠፋ እንደዚህ ሆና አላገኛት። ምንድን ነው የተፈጠረው ነገር? ምን እያልሽ ነው እንዴ? ምን ተፈጠረ? ደግሞስ ምንድን ነው የተለወጠብሽ? ከዚህ የበለጠ ምን ይለዋወጥብኝ? በጣም እኮ ነው ልጅቷ እየተለዋወጠች ያለችው። እኔ ያሳደግኳት ሻማ እንደዚህ ነች? እድሜዋ ሲጨምር እኮ ሁሉ ነገር ሊለዋወጥ ይችላል እንዴ? ባለችበት እኮ አትጠብቅሽም። እንዴት ዋላችሁ? ደህና ዋልሽ? እንደምን ዋልሽ? እግዚአብሔር ይመስገን። ሻማ የለችም እንዴ? አዎ ውስጥ ናት፣ ግቢ። እሺ እሺ። ቆይ ማሪ፣ አንድ ነገር ልጠይቅህ። ቆይ የፍቅር ጓደኛ ይዛለች እንዴ? ምን? እኔ ሞቼ ነው ቆሜ? የኔና እሷ ጉዳይማ የዛኔ ነው የሚለይለት። ምን ትላለች?
ፍቅረኛ ሻማዬ አትጨነቂ፣ ቆይ እናየዋለን። ትንሽ ደቂቃ ብቻ ነው። አትጨነቂ አትጨነቂ። ሻማ አንቺ እየቀየረ ነው እየቀየረ ነው። ወይኔ ጉድ እየቀየረ ነው። እርግዝና እኮ ነው የሚያሳየው። ወይኔ ጉዴ ወይኔ ጉዴ አምላኬ ጉድ ሆነናል። ምን ሆንሽ? ምንድን ነው ጉድ ነው? እኔ ይሄንን የሚቀበል ጭንቅላት የለኝም። እንዴት ነው አምኜ የምቀበለው? ልጄ ነፍሰ ጡር ናት ብዬ እንዴት ነው ለራሴ ነግሬው ውስጤን ማሳምነው? በቃ መቀበል አለብሽ። አንዴ ለሆነ ነገር መቀበል ነው፣ የግድ እንቀበላለን። አንቺ ደግሞ ተረጋጊ። ምንድን ነው አንዴ ለሆነ ነገር? ትሰሚኛለሽ? አሁን የልጅሽን አባት ትነግሪናለሽ አትነግሪንም? ትናገሪያለሽ አትናገሪም? ስሙ ሮባ ይባላል። ምን? በፍጹም አይሆንም። በፍጹም ሊሆን አይችልም። እንዴ ማሩ፣ ምንድን ነው ሊሆን አይችልም ማለት? በፍጹም ሊሆን አይችልም። ሊሆን የማይችለውማ ልጄን ስነጠቅ ዝም ብዬ የማያደለው። እንዴ ልጄን ስነጠቅ ማለት? መነጠቅ ማለትማ ልጄን ለማንም አሳልፌ አልሰጥም። ማንም ሲነጥቀኝ ዝም ብዬ አላይም። አሁን የልጅሽን አባት ፈልገሽ አፈላልገሽ አምጥተሽ ትነግሪናለሽ፣ ታስታውቂናለሽ እያልኩሽ ነው። እሺ ያስረገዘች ሰውዬ መጣም አልመጣም ዋጋ የለው። በቃ ዋጋ የለው። እንዴ ምን እያልክ ነው ማሩ? እንዴት ነው ዋጋ የሌለው? ዋጋ የለውም ማለትማ ልጄ ነው አባት ነኝ ማለት አይችልም። አልገባኝም። የልጄ ልጅ አባት እኔ ብቻ ነኝ፣ እኔ ብቻ። ምን ማለት ነው እኔ ብቻ ነኝ ማለት? እንግዲህ አስራ ጠይቀኝ። ልጄን ማለቴ ልጃችንን ማሳደግ የምንችለው እኛ ብቻ ነን። አንቺ እናት ትሆኛለሽ፣ እኔ አባት ሆናለሁ። አለቀ በቃ። እሱ እንዳለ ሆኖ የልጅሽን አባት ፈልገሽ አምጥተሽ ታስተዋውቂናለሽ። ጨረስኩ። አሁን ከዓይኔ ስር ጥፊ፣ ወጪ ከፊቴ፣ ዞር በይ ከፊቴ እኮ እያልኩሽ ነው።
እንዴት 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 ማለት ምን ማለት ነው? አረገዝኩ ማለት ሌላ ትርጉም አለው እንዴ? በጭራሽ ላምነው የምችል እውነት አይደለም። ልቀበለው አልችልም። ጭራሽ ከኔ አይደለም ያረገሽው ልትለኝ ነው? ከሌላ ሰው ነው ያረገሽው እያልከኝ ነው? ምን አስበህ ነው ንገረኝ። ማለቴ እርግጠኛ ነኝ ከ2 ወር በፊት እኮ ፔሬድ ላይ ነበር። ይህንን ደግሞ በአይኔ ያረጋግጫለሁ። መጸዳጃ ቤት ሄደሽ ሞዴስ ቀይረሽ ነው ሄድሽው። እንዴት እንደዚህ ትክርጅኛለሽ? ሮባ፣ እኔ ሻማ ነኝ አንተንም ምክድ። ሮባ፣ ይህን ቃል የተጠቀምከው ለእኔ ነው? እርግጠኛ ነኝ ይሄ ጽንሴ እኔ አይደለም፣ ከኔ አይደለም ያረገሽው። ሮባ፣ እስቲ አስበው። እኔ እናንተ ባለፉት 2 እና 3 ወራት ውስጥ አብረን አላደርንም፣ ግንኙነት አልፈጸምንም። ሮባ፣ እየካድከኝ ነው? አልክድም፣ ግን እርግጠኛ ነኝ ከ2 ወር በፊት ደግሞ ፔሬድ ላይ ነበርሽ አይደለም? በቃ ሮባ፣ ለዚህ ነው አፈቅርሻለሁ እሞትልሻለሁ ስትለኝ ነበረው አይደለም? እኔ ሁሌም አፈቅርሻለሁ። ዛሬም ነገም በደንብ አድርጌ ነው ማፈቅርሽ። ግን የኔ ያልሆነውን ጽንስ የኔ ነው አልልሽም። አምኜ ልቀበል አልችልም። ቆይ ምን አደረግኩሽ? ስላመንኩሽ፣ ስላፈቀርኩሽ ለምን እንደዚህ ክደት ትፈጽምብኛለሽ? ምን አይነት ጨለማ ውስጥ ነው የከተትሽኝ? ምን አደረግኩሽ?
አሁን አንድ ነገር ልንገርሽ፣ በአንድ ወር ጊዜ ውስጥ ፕሮሰሱ ያልቅልሻል። ለንደን አጎትሽ ጋር ሄደሽ በእንክብካቤ ኖረሽ ልጅሽን ትወልጃለሽ። እርግጠኛ ነኝ አሁን ደስተኛ ነሽ። እስቲ አስበው፣ ለአንተም ለሰሚውም አይዘገንንም? አባት ልጁን አስረገዘ ሲባል ቆይ ምንም አይሰማም? አሁን ማውራት ያለብን ስለ እኔና ስለ አንቺ አባትና ልጅነት አይደለም፣ ስለ በወዲህ ስለያዝሽው ልጄ ነው። አሁን እንድትነግረኝ የምፈልገው ነገር እዛ የመሄድ ፈቃደኝነትሽን ብቻ ነው። እንኳን ለንደን ሄዶ ለመኖር ቀርቶ በህይወት ለመኖርም ፈቃደኛ አይደለሁ። በህይወት ያለ መኖር መብት የለሽም። በአንቺ አለመኖር ውስጥ የአብራኬን ክፋይ አጣዋለሁ። ስለዚህ እኔ ነገርኩሽን ተግብረሽ ትኖሪያለሽ። ልጁ ያንተ አይደለም። እባክሽ በለኝ፣ ስማኝ። እንግዲህ የመጨረሻ ውሳኔን አሳውቄሻለሁ። እንዴት አምኜ ልቀበል? እንዴት ልመን? ወይ ድፍረት! ከሌላ ሰው አርግዛ መጣ ልጁ ያንተ ነው ተቀበል ትላለች። እኔ እኮ መጀመሪያም ነግሬ ነበር፣ የሴት ጉድና ጨራ ከወደ ኋላ ነው ብዬ ነበር። አንተ አትሰማም። ለነገሩ የኔ የሚያክል ዱብዳ ደርሶብህ እንዴት አትሰማም? እቺ የክህደት አየር ማረፊያ የሆነች ልጅ ሻማይ ከሌላ ታረግዛለች ብሎ አይምሮ ምንም ሊቀበል አልቻለም። እንዴት አባቴ አምኜ ልቀበል? ችግር የለም፣ ማርገዟን መቀበል ካቃተ ስትወልድ ያኔ አምነህ ትቀበላለህ። እሺ ደግሞ እኮ እሱ አይደለም የገረመኝ፣ የአባቷ ዛቻ። መተው በመከችከቻ እኮ ነው አስፈራርተውኝ ሄዱት። ዛቻ መከትከቻ? ይህ ሰውዬማ ጤነኛ አይመስለኝም። እርግጠኛ ነኝ የመግደል የሆነ ልምድ ሳይኖራቸውም አይቀርም። ለእሷ ስል ሞቱንም መከትከቱንም እቀበለው ነበር፣ ግን ሻማዬ ልቤን የሰበረችው። እርግጠኛ ነኝ ልጃቸው ማርገዟን ቢያውቁ ኑሮ አይዝቱብህም ነበር። ማለት እንዴት? ማለትማ አንተ እንዳስረገዝክ ቢያውቁ ኑሮ እንኳን ደስ አለ በነካጅ እስቲ ይዘህልኝ ሂድና አግባልኝ ነበር የሚሉ፣ እግር ስር ነበር ወርዶ የሚለምኑ። ኧረ እኔ ጨንቆኛል። ምን እንደማድረግ ራሱ ግራ ገባኝ። ምን ማድረግ እንዳለብኝ ጠንቅቄ የማውቅ ሰው ነኝ። ገባሽ? እኔ አታውቅም የሚል ቃል አልወጣኝም፣ ግን ልጃችን ለንደን ሄዳ ትወልዳለች ላልከው ጉዳይ በፍጹም አልስማማም። ተስማማሽም አልተስማማሽም ከወንድሜ ጋር ተነጋግረን ጨርሰናል። የተከፈለው ሁሉ ተከፍሎ ትሄዳለች። ለንደን ሄዳ ነው የምትወልደው፣ ደግሞም ትሄዳለች። እንዴ ምን በወጣት ነው ልጅ የምትሰደደው? በቃ እዚሁ ሀገሯ ላይ ትወልዳለች። አንቺ ሴት የማሩ ልጅ ሳታገባ አረገዘች ወለደች ታስብኝ ነው? ልታሰድብኝ? ተከብሬ በኖርኩበት ሰፈር የሰው መሳለቂያና መዘባበቻ ልታረጊኝ ነው? ምንድን ነው ያሰብሽው? ምንም እንደሱ የሚያስብል ጉዳይ የለም። ምክንያቱም ፍቅረኛዋ ጋር ይዋደዳሉ። እኔ እሱን አገኘዋለሁ፣ አወራዋለሁ። ከዛ በኋላ አጠር መጠን ያለች ዝግጅት እናዘጋጀን፣ እናጋባቸዋለን፣ አብረው ይኖራሉ። በቃ እናጋባቸዋለን። የዛኔ ነው የለውማ፣ በህይወት የለውም፣ ሞቻለሁ ማለት ነው። እንግዳውስ እንተያያለን። ልጁን አግኝተሽ አወራሽው? ቤቱ ሄጄ ነበር ግን አላገኙት። ነገ በጠዋት ሄጄ አገኘዋለሁ። ይኸውልሽ ትሰሚያለሽ፣ መሳቂያ መሳለቂያ አታድርጊኝ እባክሽ። እንዲሳለቅብኝ ካልፈለግሽ ይህን ጉዳይ በአስቸኳይ ጨርሺ። ካለበለዚያ ግን አንቺም ልጅ አይደለሽም፣ እኔም እናትሽ አይደለሁም። ላይሽ እንኳን አልፈልግም። እሺ ላይሽ
እንዴ አንቺ ደፋር ይሆንሽ ልጅ እንዴ አንቺ ትንሽ ምናምን የሚባል ነገር አታውቂም እንዴ? አይንሽን በጨው አጥበሽ ስትመጪ ኧረ ሴቶች የሚባል ኧረ ሼም ወቁ ተው። እረፋት ትናገራት ስርዓት ያዝ እንጂ ምን ሆናል? እንዴት ነው ማልናገረ? በደንብ ነው የምናገረ። እስከዛሬ እንደውም ሳልናገራት ዝም በማለት ራሱ እናድዳለሁ። አንቺ ትንሽ እንኳን አያሳዝንሽም? አረገዝኩ ስትይ እንኳን ይህ ውስጥ ሲታይ እንኳን የሚያሳዝን ፍጡር እኮ ነው። ባፈቀረሽ በፍቅርሽ በተንገላጣ እንደዚህ ታደርጊያለሽ? ኧረ እቺ ምን አይነት አንበጣ ነገር ናት በእናትህ። ሮቢ እባክህ አባትነትን አምነህ ተቀበል። እባክህ አምነህ ተቀበልና እናቴንም ከውርደት አባቴም ወደ ውጭ ሀገር ሊልከኝ ፕሮሰስ ጀምሯል። ከምታጣኝሽ ብላ አምነህ ተቀበል እባክህ። ቆይ እንዴት ነው የምቀበለው? እኔ አሁን ያንቺ ያልሆነ ልጅ አምጥቼ ያንቺ ነው ብልሽ የምር ትቀበያለሽ? አዎ እቀበላለሁ። እንዴት ነው የምትይው? ማለት እንዴት ነው የምትቀበዩ? ሮቢ ለምታፈቅረው ሰው እኮ ይሄ ምንም ማለት አይደለም። እንኳን ይሄንን ቀርቶ ሞትንም እሺ ብለህ ተቀበል የለ? ሞትንማ አልቀበል ነበር። አባትሽ እዚህ ድረስ መጥተው ዝተውብኝ ነው የሄዱት፣ አስፈራርተውኝ ነው የሄዱት። ምን ማለት? አይሽ ሆድሽ ውስጥ ያለው ልጅ የኔ ቢሆን ኖሮ ሞትንም አልፈራም ነበር በፍጹም። ሮቢ እባክህ እሺ በለኝ፣ እመነኝ። ልጁ እኮ ከተወለደ በኋላ አባትነቱን ማረጋገጥ ትችላለህ። ያኔ ትጸጸትበታለህ። አሁን ግን በሁሉም ነገር ከምትጸጸት እባክህ እሺ በለኝና አባትነቱን አምነህ ተቀበለኝ። እባክህ እሺ በለኝ። አልችልም። አንቺ እኮ በቁሜ ነው የገደልሽ። ቆይ እንዴት ከኔ ገላ ውጪ ሌላ ለመድሽ? እንዴት? የምር በጣም ነበር ማፈቅርሽ፣ በጣም ነበር ማምንሽ። ግን ልቤን ስብርብር ነው ያደረግሽው። በጣም ነው የካድሽኝ። እሺ አላደርገውም። ሮቢ በቃ ያ ሁሉ አፈቅርሻለሁ እሞትልሻለሁ ትለኝ የነበረው በቃ ለዚህ ነበር። እሺ ህመሜን አንተ ካላከምከኝ ማን ነው የሚያክመኝ? ሮቢ በቃ ማንም የለኝም። እሺ ተው በቃ ተው።
ቤቱ ድረስ ሄደህ ዛትክበት። ከልጄ እናት አናት ላይ እስካልወረደ ድረስ አይደለም ቤቱ ህይወቱ ድረስ ዘልቄ እገላግለዋለሁ። ደግሜ ደጋግሜ እኮ ነግሬሃለሁ። ይሄ ጽንስ ያንተ አይደለም። እባክህ በቃ እረፍ፣ በከንቱ አትልፋ። እኔም እንኳን አንቺ እውነታውን እናውቀዋለን። እውነት እንደሆነ ሲሸሿ ትከተላለች። ይልቅ እውነታውን ተቀበይና የኔንም አባትነት አምነሽ ከሀገር በመውጣት ዘና ብለሽ ውለጂ። አላደርገውም። እሞታለሁ አሊያም ደግሞ ጽንሱን አስወርዳለሁ እንጂ ያንተን ሽል አልወርደው። ምን ማድረግ አይደለም ሞክሪውና አንቺን አይደለም አፈቅረዋለሁ ያፈቅረኛል የምትዩን ያንን እንጭጭ ስጋውን ቆራርጬ በፌስታል ይዤልሽ ነው የምመጣው። ይህን እንደማደርገው ደግሞ ጠንቅቀሽ ታውቂያለሽ። በቃ መልስ ይሄ ነው? አዎ ልክ የሆነውን ውሳኔ ነው የነገርኳቸው። ይኸውልህ የኔ ልጅ ጽንሱ የ3 ወር ነው የተባለው በስህተት ነው። እንደገና ወስጄ አስመርምሬያት ነበር። የ2 ወር ጽንስ ነው ማለት። እየቀለዱ ነው? በዚህ ተልካሻ ምክንያት ማምንሎት መስሎት ነው? ጽንሱ 3 ወር ከሆነው የኔ አይደለም ብለህ ምክንያት አበጀ። አሁን ደግሞ የ2 ወር ጽንስ ነው ሲባል ለምንድን ነው እሺ ብለህ ማትቀበለው? ሲጀመር አንተ ማመን አልፈለክም። አዎ አላምንም። ምክንያቱም ከኔ እንዳላረገዘች በጣም እርግጠኛ ነኝ። ይልቃውን እኔን እዚህ ጋር ከሚያፋጥጡኝ ይሄው ልጆት እዚህ ጋር አለች። ለምን አንቋ ይጠይቋት? አውቃለሁ፣ አፈቅራታለሁ፣ እወዳታለሁ በጣም። ግን ልጆት ከርታኛለች። ያስተሳሰረን ፍቅር በራሷ መንገድ በጣት ሳጥለዋለች። ድጋሚ ደግሞ ሊጠገን አይችልም በፍጹም። ስለዚህ እባካችሁ አሁን ከቤቴ ይውጡልኝ። ምን? ከቤቴ ይውጡልኝ። ምን? ውጡልኝ ከቤቴ። ሮቢ እኛን ውጡ። አዎ ለምን ገረመሽ? አይደለም ከቤቴ ከልቤ ውስጥ ጠቅልለሽ ወጥሽ አይደል እንዴ? ውጡልኝ። እሺ ውጧ፣ ሂዱልኝ፣ ውጡ። አየሽ ልጁ አልዋሽም። ሻማዬ እናትሽ እኮ ነኝ። 9 ወር አርግዤ መከራዬን አይቼ ያሳደግኩሽ፣ ጡቶቼን አጥብቼ እናትሽ ነኝ። ለምን ያስረገዘሽን ሰው እውነቱን ነግረሽኝ? ይሄ ጉዳይ እኮ በእኔና ባንቺ መሀል ነው የሚቀረው። እማ አልዋሸሁሽም። እመኚ፣ ያረገዝኩት ከሱ ነው። እኔና ሮባ በፍቅር 2 ዓመት ሊሞላን ነው። ከሱ ሌላ ወንድ አላውቅም። ያረገዝኩት ከሱ ነው። እመኚኝማ፣ አልዋሸሁሽም። እሱም እኮ በጣም እንደሚያፈቅርሽና እንደሚወድሽ ያስታውቃል። ግን ጽንሱ የኔ አይደለም አለ። በቃ ሊያምን አልቻለም። ይገርምሻል፣ የወር አበባሽ መቼ እንደመጣ ከኖሩ ከነቀኑ ጠንቅቆ ያውቃል። እኔም ተቀይሮብኛል። ድሮ ማውቀው ሮባ፣ ያ የማፈቅረው ሮባ እንደዚህ ጨካኝ አልነበረም። ግን አሁን በእኔ እንደዚህ እንዲጨክን ያስገድደው ወይንም ያስጨነቀው ነገር ያለ ይመስለኛል። ወዶና ፈቅዶ አይመስለኝም። የእኔ ሮባ እንደዚህ ጨካኝ አልነበረም። እሺ አሁን የኔና ያንቺ ዕጣ ምንድን ነው? እኔና አባትሽ እንደሆነ በአንቺ ጉዳይ ይኸው ተያይዘናል። ኃይለኛ ጸብ ውስጥ ነው ያለ ነው። እኔ ደግሞ አንቺን ማጣት አልፈልግም። አንደኛዋ ብቸኛዋ ልጄ ነሽ። በዛ በጨለማ ሰዓት እንደ ሻማ መብራት ስጠቀምብሽ ሳይሽ የነበርሽ አንደኛዋና ብቸኛዋ ልጄ፣ ምንም መተኪያ የሌለሽ።
አባትሽ ደግሞ ውጭ ሀገር ሄደሽ እንድትወልጂ ይሄው የውጭ ሀገር ጉዞን እያሯሯጠው እያፋጠነው ነው። ምንድነው ማድረግ ያለብን? እማ እኔም እኮ ካንቺ በጭራሽ መለየት አልፈልግም። በጭራሽ። ሻማዬ ጨነቀኝ እኮ የኔ ልጅ፣ ተረበሹ። እኔም ካላንቺ መኖር አልችልም። ቢያንስ ሮባ እንኳን ይሄን ጉዳይ ቢያምንልን አባትሽን እንደምንም ብለን እናሳምነው ነበር። ምን እናድርግ? እኔም እኮ ተቸገርኩ። ምን እሱም ወንድ ነው። ለነገሩ ወንድማ ክብረ ቢስ ነው። እንደዛ ልሙትልሽ ልገነዝልሽ እንዳላለ የልቡን አድርሶ ካደ እኔማ ነግሬሽ ነበር። ወንድ ማለት ከክህደትና ከቅጥፈት ነው የተሰሩት ብዬ ደጋግሜ ነግሬሽ ነበር፣ ግን አንቺ አትሰሚም። ወይኔ ሻማ፣ ወይኔ ሚጣ፣ እኔ በጣም ትልቅ ጭንቀት ውስጥ ነኝ። አንቺ ሲጀመር ከጭንቀት መቼ ወጥተሽ ታውቂያለሽ? ባሰብኝ ብትይ ይሻልሽም። ዛሬ ግን ለማንም አጫውቼው ማላውቀው ትልቅ ሚስጥር እነግርሻለሁ፣ ግን ለማንም ትንፍሽ እንዳትይ። አንቺ ደግሞ ታውቂኛለሽ፣ ወንድ መጥላት እንጂ ወሬ ማራባት አይነካካኝም። ምንድን ነው? እኔ ያረገዝኩት ከሮባ አይደለም። ምን? ታዲያ ከማን ነው? ማግጠሻል እንዴ? ከአባቴ ነው። ምን እያልሽ ነው? አባቴ ብለሽ የምትጠሪው ፍቅረኛ ነበረሽ እንዴ? ከኔ ደብቀሽ። በጣም 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 ታሳዝኛለሽ። እሺ አባቴ ማለት ወላጅ አባቴ ነው። ምን? ምንድን ነው የምታወሪው ሻማ? ከወላጅ አባትሽ ጋር ተኝተሽ ነው ያደረገሽ? እባክህ ልጄ ልለምን፣ በፈጠረ ልለምን። ለእኔ ከልጄ ተለይቶ መኖር እንደ ሞት ቁጠረው። ሞቴ ነው። ከጨለማ አውጣኝ የኔ ጌታ። እሷም እኮ ወዳን አይደለም የምትሄደው፣ ተገዳ ነው። የሰው አፈርታ ለአንተስ ቢሆን በኋላ ይጸጽት የለም? መጸጸቱ እኮ አይቀርም የኔ ልጅ። እባክህ ስለፈጠረ ተስማሙና አብራችሁ እየኖራችሁ ልጃችሁን አሳድጉ። ስለፈጠረ የኔ ጌታ። ማዘር፣ እኔም እኮ ግራ ገባኝ። ምንም ውስጤ ሊቀበለው አልቻለም። እሺ እኔስ ምን አባቴ ላርግ? ምን ላርግ? ይኸውልህ የኔ ልጅ፣ ብትሰማኝም ባትሰማኝም አንድ ነገር ልንገርህና ልሂድ። በእናትህ አጽም ይዣለሁ፣ በረገፉት። እባክህ ልጄ አንቺ ግን በጣም በጣም ጨካኝ አረመኔ ሰው ነሽ። ይህን የሚያክል ከባድ ሚስት ደብቀሽኝ አብረሽኝ ትስቂያለሽ። ለምን ሻማ? እኔ እኮ እህትሽ ነኝ። ለምን? ሐዘኔን በውስጤ መያዝ፣ በጥርሴ መሳቅን ለመድኩት። የሆዴን በሆዴ ይዤ ለፈጣሪ ብቻ እየነገርኩ ኖርኩኝ። ለእናቴ ብነግራት ታፍርብኛለች፣ ትሸማቀቅብኛለች፣ የሰው መጠቃቀሚያ ትሆንብኛለች ብዬ ፈራሁ። ምን ላድርግ? አረመኔ ሰውዬ፣ አረመኔ። ቆይሽ እንዴት ነው ካለ ፍቃድሽ
ካለ ፍቃድሽ እንዴት ነው አብረውሽ የሚተኙት? ቆይ እንዴት ነው ንገሪኝ። እናቴ ከመታሰሯ በፊት በተደጋጋሚ ሞክሮ ነበር። እኔም በተደጋጋሚ አምልጬው ነበር። እሷ ከታሰረች በኋላ ግን ባሰበት። ጭራሽ የሆነ ነገር መጠቀም ጀመረ። በዚህ ሁኔታ ቀጠልን። ቆይ ለምን ብንብለሽ አጠፊም ነበር? ሚጡ መጥፋትን ሳላስበው ቀርቼ ይመስልሻል? ነገር ግን ከጠፋው ወይንም ለዛው ከተናገርኩ አሊያም ለሕግ ካመለከትኩ እናቴም እንደሚቀጥብኝ አስረግጦ ነገረኝ። እናቴ መግደያ የሚሆን የአጥንት መከትከቻ ገዝቶ እንዳስቀምጥ አሳይ። እንደዛ ብዬ እናቴን ከማጣ ሁሉንም በውስጥ ያዝኩት፣ ሁሉንም ቻልኩት። አይሻማ በየቤቱ በአባታቸው፣ በወንድማቸው፣ በአጎታቸው፣ በቅርብ ዘመድ፣ በሩቅ ዘመድ ተደፍረው አንገታቸውን የደፉ፣ ቅስማቸው የተሰበረ፣ በለጋነት እድሜያቸው የተቀጩ፣ ከዓላማቸው የተደናቀፉ ብዙ ሴቶች አሉ። ቢናገሩ ፍትህ እንደማያገኙ አምነው እጃቸውን አጣጥፈው የተቀመጡ ብዙ ሻማዬ፣ ብዙ ሴቶች አሉ እኮ። እስቲ አስቢው ሚጡ፣ ይሄ ልጅ ተወልዶ ስለ አባቱ ምን ብዬ እነግረዋለሁ? ስለ እሱ ምን የመናገር ድፍረት አለኝ? በምን አፍ ያወራዋለሁ? እንዴት እያወራዋለሁ? እኔ አላቅም ሻማ፣ እኔ አላቅም። እንዴ ምን እያልክ ነው? እርግጠኛ ነኝ አንተ ሰውዬ ወደ እብደትነት እየሄድክ ነው። አላበድኩም። ልክ ነው። ምንም እብደት የለብኝም። አላበድኩም። ምን ነው ልክ? እንዴ የሰውን ልጅ የኔ ልጅ ነው ብሎ መቀበሉ ትክክል? ከዚህ በላይ እብደት አለ? አረ እንደውም እየጨለልክ ነው አንተ። ስማ፣ እሱ የሚታወቀው ልጁ ከተወለደ ዲኤንኤን ከተመረመረ ብቻ ነው። እንዴ ምናልባት የኔ ልጅ ቢሆንስ? ልጄንም ሻማዬንም እኮ አጣው ማለት ነው። ስለዚህ ሀሳቡን እቀበለዋለሁ። በለ አሁንማ ጭራሽ ለየልህ፣ በደንብ እኔ ለየልህ። እስከዛ የሰው እርጉዝ ልትንከባከብ ነው? አዎ ስማ፣ እናቷ መጥተው በእናት አጥንት ይዣለሁ ብለው ነው የለመኑ። በእናቴ ከለመኑኝ ደግሞ እኔ ምንም ነገር አደርጋለሁ። ስለዚህ በቃ የራሱ ጉዳይ፣ አይመለከተኝም። እዛው ተቀበል፣ ከፈለግ ተቀባበል። የለውበትም። እኔን ተወኝ። እኔ አሁን ብቻዬን መወሰን አልችልም። ለማንኛውም ባለቤቴ ባለበት ነው። ምንድን ናቸው? ማሩ ና እስቲ ቁጭ በል። ሽምግልና መጥተው ነው። የምን ሽምግልና? እሱ የሻማ ፍቅረኛ ነው።
እንዲሁም የልጁ አባትነቱን አምኖ ተቀብሎ ሽምግልና መጡ። ምን ምድረ ባለጌ! የምን አባታቸው አባትነት ነው? የልጅ አባት እኔና እኔ ብቻ ነኝ። ማንም ባለጌ አባት ነኝ ብሎ መምጣት አይችልም። አሁን ሳትዋረዱ ቀጥ ብላችሁ ከዚህ ግቢ ትወጣላችሁ። አትወጡ? አባዬ ምን እያልክ ነው? ለሰው ልጅ ክብር ይኑርህ እንጂ አይወጡም። ጋሼ እኔ ያው ልጄን አምኜ ነው የመጣሁት። እሷ ደግሞ ነው የምታፈቅረኝ፣ እኔም ማፈቅራታለሁ። ዝም በል ባለጌ! ማንም መጥቶ እኔ ልጄን አሳልፌ አልሰጥም። ማንም መጥቶ የልጅ አባት ነኝ ማለት አይችልም። አሁን ቀስ ብላችሁ ትወጣላችሁ። እንግዳውስ ካልወጣችሁ በስጋ መልክ ትወጣላችሁ። ጠብቁ። እንዴት ዋላችሁ? እንደምን ዋልሽ የኔ ልጅ? ሰላም ነሽ? ነይ ግቢ። ደህና ነሽ? ነይ። እንዴት ነሽ? ሰላም ነሽ? ደህና ነው? እግዚአብሔር ይመስገን። ሻማ የለችም እንዴ? ሻማዬ አሁን ከአባቷ ጋር ወጣች። ከአባቷ ጋር? አዎ። ምን ነው? አይ ምንም። እሳቸውን ብሎ አባት። ምን እያልሽ ነው የኔ ልጅ? ኧረ ምንም አላልኩም። ምን ነው? ምን እንዴ? አይ ሁኔታሽ ግን ሰላም አትመስይም። ደህና ነሽ ግን? በሰላም ነው? አረ ደህና ነኝ፣ ደህና ነኝ ማዘር። ካሁንሽ ጥሩ። በሰላም ነው የኔ ልጅ? ተጨናንቀሻል እኮ። አረ እኔ ሰላም ነኝ። ነገር ግን ባለቤቶት በጣም አረመኔ ሰው ናቸው። አረመኔ። ምን እያልሽ ነው አንቺ? የምትናገሪው ግን አውቀሻል። ከገዛ ልጃቸው ጋር የሚተኙ አውሬ በሰው ልጅ የቀጫ ናቸው። ሰይጣን ነሽ፣ ሰይጣን። ውጭልኝ። ምንም በሰው ነገር ሊያሳብዱኝ ነው እንዴ? ምንድን ነው ጉዱ? እኔ እኮ እያልኩሽ ያለሁት የተመቻቸ ኑሮ እየኖርሽ ልጃችንን ውለጅልኝ ነው። ይኸውልሽ ቃል እገባልሻለሁ፣ ምንም ነገር የሚጎልብሽ ነገር የለም። አባዬ በቃ አልፈልግም። ህሊናዬ ቆስሎ ኑሮዬ ቢመቻች ምን ዋጋ አለው? ንገረኝ። በመጀመሪያ ንጹህ ህሊና ይቀድማል። እሺ በዛይ ደግሞ እንደዚህ አይነት መጥፎ ታሪክ ያለው ልጅ እንዲወለድ አልፈልግም። በጭራሽ። ይህንማ በፍጹም አታደርጊው። የጓጓውለትን የተደሰቱበትን ልጄን ገለሽማ ደስታዬን አታጨልሚው። ከፈለግሽ ይኸውልሽ ሙሉ ባንክ ያለውን ገንዘቤ ድርጅቱንም ሳይቀር በስምሽ አዞርልሻለሁ። እባክሽ እባክህ ስማኝ፣ አድምጠኝ። በመጀመሪያ ንጹህ ህሊና ይቀድማል ከምንም በፊት። እኔም እኮ ደጋግሜ ነገርኩሽ። እኔ አባትሽ አይደለሁም፣ እኔ ልጅሽ አባት ብቻ ነኝ። እናትሽ አንቺን ከወለደች በኋላ በቃ ሌላ ልጅ መውለድ ስለማትችል የልጅ አምሮቴና ጉጉቴ እስከዛሬ ሳይሳካ ቀረ። እባክሽን አሁን ደግሞ የተሳካ ነገር አታጥፊብኝ እባክሽ። ምን አይነት አረመኔ ሰው ነህ? ምን አይነት መጥፎ ሰው ነህ?
እባክህ በቃ ከዚህ በላይ ህሊናዬን አታሳምመኝ። በቃ ተወኝ ተወኝ፣ በቃ ተወኝ። ወይኔ ገደለኝ ገደለኝ። ነገርኩሽ እንግዲህ ምርጫሽ በእጅሽ ነው። ቆይ ግን አንተ ምን አይነት ድንጋይ የሆነ አስተሳሰብ ቢኖር ነው ከልጅ ጋር ለመተኛት የወሰንከው? እኔ ምን አደረኩ? ምን በደልኩ? ታሰርኩልህ፣ ብዙ ነገር ሆንኩልህ። እሺ ምን አጥፍቼ ነው? አንድ ሌላ ምርጫ ልስጥሽ። ይሄ ለህግ አሳውቃለሁ ምናምን ብለሽ መታስቢ ከሆነ እድሜ ለገንዘቤ ሳሉል ሳላድር እወጣለሁ። ደግሞም ታውቂያለሽ ባለስልጣኑም ዳኛውም ቀማኛውም በእጄ ነው። ሌላው የዚህ ሰፈር ሰው ይህንን ጉዳይ ከሰማ እዚህ መኖር አይደለም ከሀገር ሁሉ ተውጫታለሽ። እሱስ ልክ ነህ። ስንቷ ሴት አይደለች እየተደፈረች እየተገደለች ባለ ሀብቱ በረሮ የገደለ ያህል ሳይሰማው በገንዘቡ ተማምኖ ተንደላቆ የሚኖረው። ወገኛ ቀበሮ ጉጉት አባረረች አሉ። ስሚ ሻማ የኔ ልጅ አይደለችም። ከዚህ በኋላ አንተም አባቷ ስትኝ እንዳልሰማ። ይልቅ አንድ የመጨረሻ ነገር ልገርሽ፣ ውሳኔሽን በአስቸኳይ አሳውቂኝ። አለበለዚያ እንደለመደብሽ ትዋረጃለሽ። ተዋረድኩ እኮ በቃኝ፣ ገደልከኝ። ተዋርጃለሁ፣ ገለኸኛል፣ በቃኝ። በስንት ነገር ገደልከኝ። ምን አይነት ዘግናኝ ታሪክ ነው የነገርሽኝ? በእናትሽ በጣም እንኳን ለማድረግ ለመናገር ራሱ ከባድ ነው። በጣም ከባድ። ለዛ ነው ደስታ የራቃት። አሳዘነች። በአዲስ ስትናደድ እኮ እንደ እብድ ነው የምትቀየረው። በጣም ቆየች እንደዚህ መሆን ከጀመረች። አዎ፣ በተለይ እናቷ ከታሰሩ በኋላ ሰውየው ብሶባቸው ሲያሰቃዩት ነበር። እሷም ስቃዩ ሲበዛባት በቃ እኔ ለሮባ አልገባውም፣ ቆሻሻ ሰው ነኝ፣ ህይወቱን አላበላሽበትም ብላ ነው እንግዲህ ፍቅሯን ወደ ጥላቸው የቀየረችው። በጣም አሳዘነችኝ በእናትሽ። ለካ ዝም ብዬ ነው ሴት ስለሆነች መጣላት የነበረው ከመሬት ተነስቼ። አሁን በቃ ያለፈው አልፏል። ሮባን እንፈልገው። አረ ሮባ እስቲ ቀኑ ሙሉ እኮ ነው የደወልኩለት። ከጧት ጀምሮ ስልኩ አይሰራም። የት እንደሄደ እንጃ። አረ እንደምንም ብለን እናገኘውና ሻማን ካለችበት ጭንቀት እንዴት እንደምናወጣት እንመካከር። እሱማ ልክ ነሽ። ስልኩ አይሰራም። ከቤት ወጥቶ ማያውቅ ልጅ ዛሬ አሁን የት ሄደ ነው የሚባለው? አረ በእናትህ በቃ ተነስ እንፈልገው። ከዚህ በፊት የምሄድበትን ቦታ ታውቃለህ? አንቺ ዝናው ያን ሁሉ ነገር የተቀበልኩት አንቺን አጥቼ ከምጎዳ እኔ ተጎድቼ አንቺ እንድትኖሪልኝ ብዬ። የኔ ልጅ ለምን አልነገርሽኝም? ይህ ትልቅ በሽታ ትልቅ ህመም ብቻሽን ለምን አልነገርሽኝም? እናቴ አንቺ እኮ ለኔ ስትይ ብዙ መከራ ብዙ ጉዳት አሳልፈሻል።
እኔም ባትወልጂ ኖሮ የሁሉ ስቃይና መከራ አታይም ነበር። አሁንም እየተሰቃየሁ ነው ልጄ፣ አሁንም ስቃይ ውስጥ ነኝ። ግን ይኸውልሽ ይህን ጉዳይ ማንም ሰው እንዳይሰማ፣ በተለይ የዚህ ሰፈር ሰው። እኔም አንቺም እንዋረዳለን ልጄ። አንድ ሀሳብ አለኝ። ምን የኔ ልጅ? በቃ በሀሳቡ ተስማምቼ ለመሄድ ወስኛለሁ። አይሆንም። የዚህን ያረመኔ ሰውዬ ልጅማ አትወልጂም፣ ከሀገርሽም አትወጭም። እናቴ እንደዛ ካላደረኩ እኔንም አንቺንም ይገለናል። እሺ ብዬ በሀሳቡ ተስማምቼ ሄድና ጽንሱን አስወጣዋለሁ። ውይ ልጄ አይሆንም፣ አታስወጭም። ጽንሱን ስታስወጭ ብትሞችብኝስ? እኔ ማን አለኝ? እኔ ከዛ በኋላ ቆሜ የሚሄድ ይመስልሻል? እሺ ሌላ መፍትሄ አለሽ? ምን መፍትሄ አለሽ? ንገሪ። ሮባን አገኘሽው? ምን አለ? እንዳትናደጂ ብዬ አልነገርኩሽም? የድምፅ መልእክት ልኮልኝ ነበር። ምን አለሽ? ልጁ የኔ እንዳልሆነና ከአባትሽ እንዳረገሽ ሰምቻለሁ። ሁለተኛ አይንሽን ማየት አልፈልግም። አንቺ ከሃዲ አለኝ። ሌላም ነገር ብሎኛል። እሱም ሰማ። ይኸውልሽ የኔ ልጅ ትንሽ ጊዜ ጠብቂኝ። ይህን ጉዳይ በቅርቡ አስተካክለዋለሁ። ትንሽ ጊዜ ስጭኝ። መቼም አንቺ ማስታወስ ባትፈልጊም የዛሬ 24 ዓመት የተፈጠረን ትልቅ ሚስጥር እንዳለ ታውቂያለሽ። ይህን ሚስጥር ልጅሽ ልትሰማው ብትችል ምን እንደሚፈጠርም አስቢ። ይህንን ልትነግራት ባልሆነ ይህን ከምታደርግ እኔን ግደለኝ። ቀለኛ ነሽ። እኔ ሞተ ሰው አልገልም። ይልቅ አንድ ነገር ልንገርሽ። ልጅሽ ወደ ውጭ ሀገር እንድትሄድ አንቺም እርግዝናውን እንደተቀበልሽ አሳምነሽ ጨርሽ። ሰው ባትፈራ፣ ህግ ባትፈራ፣ ኧረ እባክህ የፈጠረህን ፈጣሪህን ፍራ። ሌላው አንድ ነገር ደግሞ ልንገርሽ። አንቺ ከእስር ቤት ወጥተሽ በጠበጥሽን እንጂ እኮ እኔና ልጅሽ በፍቅርና በሰላም እየኖርን ነበር። እሱን እንኳን ተው። ልጄ ወዳ ሳይሆን ተገዳ እንዳደረገችው ሁሉንም ነገር ነግራኛለች። ሁሉንም። ታዲያ ሁሉንም ነገር ከነገረችሽ አንቺ የታሰርሽበትን የተጭበረበረ ሰነድ ኬዝ እኔ እንዳደረግኩት አልነገረችሽም? ምን አልክ አንተ? በተጭበረበረ ሰነድ አስፈርመ ወህኔ ላከኝ አንተ ና። አሁን እውነቱን አውቀሻል። እንኳን ደስ አለሽ። አንተ ዳቢሎስ ነህ፣ ሰይጣን። እንደውም ከዛ በላይ ሳጥናኤል ከምኑ ጋር ነው የኖርኩት? ወይኔ! ይልቅ የነገርኩሽን በፍጥነት ካላደረግሽ ከዚህ የበለጠ ችግር ይደርስብሻል። አሁን የመወሰኛ እንጂ የማሰቢያ ጊዜ የለሽም። ረሳሽው እንዲቀጥይ እንጂ ምኑ ወሬው ነው? አረ ወሬውን አይደለም። ለምንድን ነው ወንድ የጠላሽ? እስቲ የጠላሽበት ምክንያት ንገሪ። እሺ እነግርሃለሁ። ያው ቅድም እንደነገርኩ
ፍቅረኛዬም በጣም ወደው ነበር። እሱም ይወደኛል ብዬ አስብ ነበር። ከዛ ቀን ተቆርጦ ልንጋባ እየጠበቅን ከሌላ ሰው ጋር የጋብቻ ስነ ስርዓት እየፈጸመ በሰዎች ጥቆማ ሰርጉ ላይ ደረስኩ። በቃ ቅስሜ ተሰበረ። ከዛ በኋላ ለወንዶች ያለኝ ጥላቻ ከፍተኛ ሆነ። ይሄ ነው ታሪክ። በጣም ነው የምታሳዝኘው። ለነገሩ የኔም ታሪክ ካንቺ ጋር ይቀራረባል። ከእንግዲህ እኔ እናንተ ከሻማና ከሩባ ፍቅር ተምረን የነበረን አመለካከት መቀየር ይኖርብናል። እንዴት ነው የምንቀይረው? ምን መሰለህ፣ አንተም በሴት እኔም በወንድ ተጎድተን ሴቶች ወንዶች እየተባባልን በጅምላ ስንጠላ ኖረናል። ነገር ግን እኔም ሴት አንቺም ወንድ የሚለውን አባባላችን ቀይረን እኔም የበደለኝን ወንድ አንተም የበደለችህን ሴት በተናጠል መውቀስ ይኖርብናል። አዎ ትክክል ብለሽ። አረ ለሻማል ደውልላት፣ ልጁን እንዳላገኘ ነው ልንገራት። አረ ደውይላት። አረ ሰውየውን ነገር አድርጎት እንዳይሆን ጠይቂያት እስቲ። በዞም ይሄ ጉማሬና ጅብ ቅልቅል የሆነ ፊት ግን እንዳያዩት ቴክስት ባርግላት አይሻልም? ማለቴ እንዳይሰሙ አርግላት። ሮባን የታርጋው ነው? እኔ ስለሱ ምንም የማውቀው ነገር የለም። ይልቅ ትንሽ ቢያስደነግጥሽም አሁን የምነግርሽ ታሪክ ግን ምንም አይነት ውሸት የለበትም። እናትሽ በጣም አጭበርባሪና ውሸታም ሴት ናት። እስከዛሬ ያልነገረችሽን ትልቁን ሚስጥር ዛሬ እነግርሻለሁ። ማለት ምን ነው የደበቀችኝ? እነግርሻለሁ። አይዞሽ፣ አንድ ነገር ቃል እገባልሻለሁ። ልጅሽን እንደ ልጅ ተንከባክቤ ያሳድግልሻለሁ። እውነትህን ነው? በጣም በጣም አመሰግናለሁ። አንቺም ቢሆን ፍቃደኛ ከሆንሽ እንደ ምስቴ ባይሽ ፍቅር ብሰጥሽ ፍቅር ብትሰጪ ደስ ይለኛል። ፍቃደኛ ከሆንሽ ብቻ ትንሽ ጊዜ ስጠኝ። ደስ አታስቢ፣ ጊዜ ሰጥሻለሁ። ልጅሽ የት ናት? እሺ፣ ግን አደራህን በልቤ ያስኩትን ሚስጥር ለማንም እንዳትተነፍስ። አባቷን መግደሌ ለማንም እንዳትናገር። አልገባልሻለሁ። አልገባኝም። እንዴት እናቴ እንደዚህ ጨካኝ ሆነች? እኔ ጨካኝ አይደለሁም። አባትሽን የገደልኩት ያንቺን ህይወት ለማትረፍ ስል ነው። ለማስተባበል አትሞክሪ። አንቺ ጨካኝና አረመኔ ሴት ነሽ። እንዳልሽው ጨካኝና አረመኔ ሴት በሆንማ አሁን እየተደረገ ያለው ነገር በትዕግስት አላልፈውም ነበር። እውነቱን የሚያውቀው እኔና እግዚአብሔር ብቻ ነን። የኔ ልጅ ከሰማሽኝ አንድ እውነት አልንገርሽ። ምንድን ነው የምትነግሪኝ? አባትሽ አንቺ በመረገዝሽ ደስተኛ አልነበረም። አስወጪው እያለ ጨቀጭቀኝ ነበር። እኔም አላስወጣም እወልዳለሁ ብዬ እምቢ አልኩ። ከዛም አንቺ ተወለድሽ። ከዛ በኋላ በተደጋጋሚ እየሰከረ እየመጣ ይመታኝ ነበር። አንድ ቀን እንደለመደው ሰክሮ መጥቶ ደበደበኝና ገፍትሮ ጣለኝ። እኔም ራሴን ስቼ ወደቀው። ከዛ አንቺን አፍኖ ሊገልሽ ሲል የግዴን ነፍስ ዘርቼ ስነሳ ባገኘሁት ብረት ጭንቅላቱን ብዬ እግሬ አውጪ ብዬ አንቺ ልጄን ይዤ በዛ ጨለማ ጠፋሁ፣ በረርኩ። የዛን ዕለት ነበር አቶ ማሩን የሚያገኘሁት። ከዛ ተመልሰን ስንሄድ አባትሽ በህይወት የለም። ታሪኩ ይሄው ነው። ካመንሽ እመኝ፣ ካላመንሽ የራስሽ ጉዳይ ነው።
ሁለት ጥያቄዎችን ልጠይቅክ። ምንድን ነው? ጠይቂ። ሮቢ ከቤት ከወጣ 2 ቀኑ ነው። ገለዋል ወይስ ሴት አድርገው ነው? ዝባዝንኬ ጥያቄሽን ባለፈው መልሼልሻለሁ። እኔ ሮባ የሚባል ወጠጤ ጎረምሳ አልገልም። ምክንያቱም አይመጥነኝም። ደግሞም ኖረም ሞተም እኮ የሚለውጠው ነገር የለም። ስለዚህ አላውቅም ማለት ነው። ሌላ ጥያቄ? ጥሩሽ እማዬ ላይ ለምን እንደዚህ ጨካኝ ነው? እባክህ ለምን ምንም ሳትዋሽ እውነቱን ንገረኝ። እኔ ከእናትሽ ልጅ እንዲኖረኝ ከፍተኛ ጉጉት ነበረኝ። ያ ትልቅ ምኞቴን ተሳክቶ እናትሽ አረገዘች። 7 ወር ሲሆናት ምጥ መጣ፣ ወለደች። ምን ያደርጋል ግን ከቀናት በኋላ ልጁ ሞተ። ለሁለተኛ ዙር አረገዘች። ከወራት በኋላ ተጨናገፈ። ተስፋ አልቆረጥንም። ወራት ዓመታትን እየተኩ ቢሆንም ምንም ለውጥ የለም። ስለዚህ አንድ የማውቀው ዶክተር ጓደኛ ነበረኝ። እሱን ሳማክረው እንድመረመር ነገረኝና የዘር ፍሬ አነስተኛ ስለሆነ ማስረገዝ እንደማልችል አወቅኩ። ሌላም ሆስፒታል ሄጄ አረጋገጥኩ። እናትሽ በቁም ይገላኛለች። የኔን ልጅ ጉጉት በማወቅ እኔ ቀጠሬው ከማስተዳደረው ዘበኛ ጋር አብራ ተኝታ ነበር አረገዝኩ ያለች። ይህንን ነገር አጣርቼ ከተረዳሁ በኋላ ግን ፍጹም ልቋቋመው የማልችለው ንዴት ውስጥ ገባሁ። እሷ በማታውቀው መንገድ ጥበቃውን ይዤ ወጣሁ። እግሩን ሰባብሬለት ሀገሩ ላኩት። ከዚያ ጊዜ ጀምሮ ነው እሷን ለመበቀል ከአንቺ ጋር መተኛት የጀመርኩት። ቆይ ታረን እንዴት ሊሆን ቻለ? አንተ ማስረገዝ ካልቻልክ ለምን ከኔን ያረከሽው አልከኝ? ለምን? ምን ትላለች? ያ ነገር ከተነገረኝ በኋላ እኮ ትልቅ ሆስፒታል ሄጄ ሕክምና በማድረግ ያስተካክየዋለሁ። ይልቃውን ሌላ ዝባዝንኬ አታብሽ። ፕሮሰስሽ እያለቀ ስለሆነ ተዘጋጃች። ፕሮሰሱ አለቀ ነው? አሃ
እናትየውን ማትረፍ አልቻለም። በጣም አዝናለሁ። ምን ማለት ነው ዶክተር? ቆይ አንዴ ያብራራልኝ። ልጁስ እናትየዋስ? አዝናለሁ። እናትየውን ማትረፍ አልቻለም። እንዴ ምን ማለት ነው?